አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሰላም ነኝ። ሰላም ናችሁ እናንተ? ሁሉ ሰላም፣ ሁሉ አማን፣ ሁሉ መልካም ነው ወይ? እኔ ያለሁላችሁ እንዲህ እያልን እዚህ ደርሰናል። አልሐምዱሊላህ ረብል ዓለሚን ደህና ነኝ። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እያበረታታችሁኝ ማለት ነው። ዛሬ ደግሞ እንደው ጎራ ብያለሁ። እንደው ነሽጥ አረገኝና ሰዓቱ ፈጅር ነው። ፈጅር ከሰገርኩኝ በኋላ ልተኛ አካባቢ ነበርና እስኪ ቪዲዮ ልስራ። ያኔ ዩቲዩብ ደግሞ ከተዋችሁት በቃ ከተሳነፋችሁ ትሳነፋላችሁ። ታዲያ ሲሉ ሰምቼ ነው ደግሞ የሆነ ጎብዛችሁ በቃ የሆነ ነገር ላይ ትኩረት ከሰጣችሁት ደግሞ በዛው ትበረታታላችሁና ከዛም በኋላ ሰገርኩኝና እንቅልፍ አለ፣ ድካም አለ ምናምን በቃ እንቅልፌ በጣም እንትን ብሎኛል ስራሃ ማለት ነው። ከዛ በኋላ በቃ እዚህ ጋር የሚስተካከል የልጆቹ አበያ ምናምን እንትን ነበረና እሱን ያው ታውቃላችሁ ልጆቹ መመነቃቀር የሆነ አንድ ነገር ሲያነሱ መገለባበጥ ምናምን ነውና ያንን በዛውም እያስተካከልኩ እስኪ ሰላም ልበላችሁ ብዬ ገባሁ እላችኋለሁ። ሰዓቱ ፈጅር ነው። መቼ መሰላችሁ? ትናንትና ማለት ነው የሰራሁት ቪዲዮውን እና አልተመቸኝም ነበር። ከዛ በኋላ ተኛሁኝ። ዙሁር ተነሳሁ። ከዛ በኋላ ስራ ነው ፍጡር ነው ምናምን ኸላስ እዚህ ደረስን እና እንደዚህ ነው እላችኋለሁ። እና እንዴት ናችሁ ታዲያ? ሁሉ ሰላም ነው? እኔ እኮ በቃ ምን ላድርግ እንደው ጠፋሁኝ፣ አልተመቸኝም። ያው በዚህ ባለፈው የሆነ ቪዲዮ ላይ እቃ እያንኳኳሁ ምናምን ሰርቼ ነበር የሆነ ሰዓትና አዲስ ቤት ምናምን ነውና እንደምታዩት በቃ ሁሉ ነገር ቦታ ሊያዘም አሁን ይዟል። ደህና ነው። ያው ግን አንድ ነገር ያ ጀማዓ ምን ተመራለሁ መሰላችሁ? ሰው አረብ ቤት ሁነን አሁን አዲስ ቤት እንገባለን። አዲስ ቤት ስንገባ ያለው እንትን አሁን እኔ የወሰድኩት ትምህርት ለራሳችን አሁን ኢንሻአላህ ሀገር ስንገባ የራሳችን ቤት የሰራንም የገዛንም ምናምን ሊኖረን ይችላል። ወለላ እና ስንሄድ እዛ ቤታችን በቃ እንደገና እንደ አዲስ ሀ ብለን ነው የምንጀምረው። ወላ እዚህ እኔ በጣም ነው የገረመኝ ዝም ብዬ ሳስበው ማለት ነው። እነሱ እንኳን አሁን ለምሳሌ ማሻአላህ ያው ያላቸውም ስለሆኑ የሆነ ነገር ሲጎል ሄደው ያመጣሉ፣ ይገዛሉ። ሁሉን ነገር በቃ ያስተካክላሉ። ሙሉ ለሙሉም ባይሆን የእንትን የማሟላቱ አቅም አላቸው። ገብቷችኋል አይደል? እኛ ደግሞ አሁን ሀገር ገብተን አዲስ ቤት በቃ ምንም የሌለው ወና ቤት ዝም ብለን የተሰራ ቤት ብንገባ አስባችሁታል? ምንጣፍ የሌለው ወለል የሌለው በቃ የሆነ እንትኑ አልሞላም ምናምን እያለን በጣም ነው አእምሮአችን ላይ የሚሰማን ስሜት አስቡት። መገመት አይከብድም ስራሃ ማለት ነው። እና ዝም ብዬ ሳስብ ያ ነው ትዝ የሚለኝ አሁን በቃ ካሁን በቃ የሆነ ነገር ማድረግ እንዳለብን እኛ ለራሳችን ሄደን ማሰብ መጨናነቅ እንደሌለብን ብዬ ገምታለሁና ቤትም የሰራችሁ ቤታችሁን ጨርሱ። ያላሟላችሁም እስኪ አሟሉ ነው የምላችሁ በዚሁ አጋጣሚ ማለት ነው። ለምን እዚህ እያለን እየሰራን የምናደርገው ነገር አንዳንድ ሀሳብ ስራ ላይ ሆነን አሁን ለምሳሌ እዚህ ሀገር ሆነን እየሰራን አገር የሚሰራልን በተለይ የሚሰራልን የሚያግዘን ቤተሰብ ካለ አይከብደንም። ገብታችኋል? እዚህ ጋር ስራ እንሰራለን። እዚህ ያለ ሰው ደግሞ እናንተ እየላካችሁ ከሰራላችሁ በጣም ተጠቃሚ ነን ማለት ነው። ግን ገንዘብ ኑሯችሁ ማድረግ እየቻላችሁ ደግሞ የሚያደርግላችሁ ደግሞ ሰው ከሌላችሁ ደግሞ ከባድ ነው። ይሄንን እንደ አንድ ሀሳብ ያዙት ማለት ነው። እና ቤት ያላችሁ ቤታችሁን ጨርሱ። በቃ የምትፈልጉት ነገር እንዳቅማችሁ ማለት ነው። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይበላም ይባል አይደለ? በቃ እንደ አቅሜቲ ያላችሁን ነገር የምትችሉትን ለእንትኑ ካልሆነ ይሄ ብሎኬት ካልሆነ የምትስዩ ምናምን አይደለም። በቃ እንደ አቅማችሁ በቃ እኛ ድሮ
ቤተሰቦቻችን ጋር አሁን ስለተሰደድን ነው እንጂ ስንኖር መደብ ለመደብ እየተንከባለልን አይደል እንዴ? እንዴት ይረሳል? እውነቴን ነው እምላችሁ። ሳር ቤት ጎጆ ቤት ነበር የምንኖረው። አዎ አሁን ዘመናዊ ስናይ በቃ ዘመናዊ ሆንን እኛም እና እንትኑ ኮርኒስ ካልሆነ ካላችሁ በቂ ነገር በቂ ጊዜ ራሳችሁ እንትን የምትሉበት ነገር ካለ ይዋ አህለን ወሰህለን ማሟላቱ ኸይር ነው። አለበለዛ ደግሞ ነፍስያችንን ከአቅማችን በላይ ማስገደድ አስፈላጊ አይደለም። ስራህ ማለት ነው። የሆነ ነገር እንዲሆን ብላችሁ እንትን ስትሉ ደግሞ ሁሉም ነገር እንደፈለግነው ላናገኝ እንችላለን። እንደፈለግነው ያ ነገር አይሆንልንም። እዚህ ጋር መብራቱ ካሜራውም እንትን አይደለም መብራቱም ጨለም ብሏል። ብዙም አይታይም ለምን እንደሆነ አላውቅም። ይቅርታ ማለት ነው እንግዲህ የካሜራዬ ጥራት ብዙም አይደለም። እና እንደዛ ነው የምላችሁ። አንድ እንትን ቅድም እንትን እያልኩ ነበር እና የሆነ ፋሲካ ኢትዮጵያን ታውቋት ከሆነ እሷ ለ4 አመት በቤት ኪራይ ቆይቼ አሁን እኔ ቤት ልሸጥ የነበረ ቤቴ ገባሁኝ ምናምን እና አረብ ሀገር ያላችሁ ቤት ስሩ፣ ቤት ሳትሰሩ እንዳትመጡ ስትል በጣም ነው እንትን ያለችኝ። እና ማንኛውም ሰው ከአረብ ሀገር የሄደ ብዙ ልጆች እንደዛ ይላሉ። ምክንያቱም እዛ ሄደው ስለሚያውቁት እያዩት ስለሆነ። በተለይ ደግሞ በቤት ኪራይ የሚሰቃዩ ስንት አሉ። በተለይ አረብ ሀገር ደግሞ 10 አመት ከዛም በላይ እንደዛ ምናምን ቆይተን ደግሞ ከሆነ ደግሞ ከባድ ነው። ቤት እንኳን ሳይኖረን ከሄድን ለኛም ለሞራላችን ሀታ ለእንደው ሰውን ተውት ለኛ ለራሳችን ለህሌናችን ራሱ ይሄን ያህል አመት ቆይቼ እንዴት ይሁን የራሴ ነገር አልኖረኝም የምትሉን ነገር አለ። እኔ በራሴ እል ነበረ በፊትና የሆነ ነገር እንዲኖረን ግድ ይላል። መኖርም ደግሞ አለበት እንደ አቅሚቲ ማለት ነው። እና ይሄን ልላችሁ የፈለኩት ምንድን መሰላችሁ? በቻላችሁት አቅም በቃ ቤታችሁን አስተካክሉ። በቃ ቤታችሁን አስተካክሉ፣ ጨርሱ። በቃ ባላችሁ አቅም እንደ አቅሚቲ ይሄ በቃ ጣራው እንትን ካልሆነ መብራቱ ብርጭቆ ካልሆነ ምናምን እንዳትሉ። እውነቴን ነው የምላችሁ። አንዳንድ እህቶች ይሰሩና መጨረሻ ላይ ወገባቸውን ቁርጥ ሲያደርጋቸው ምን ነው እንዲህ ባላደረኩ የሚሉም አሉ። ደግሞ ካላቸው ደግሞ ከዛም በላይ ማድረግ ይችላሉ። እና ካለ ደግሞ አይዲ ከሌለ ደግሞ እንዳቅማችሁ ነው ማድረግ የምትችሉት። ያን ነገር ግዴታ ጎረቤቴ ከሌ ያቺን እንትና እኮ እንደዚህ ያደረገች ብላችሁ ከዛ ጋር እሷ ወርቅ ካነጠፈች እናንተ ወርቅ ታነጥፋላችሁ። እሷ እንትን ካለች እንደዛ እናንተ እኔ እንደ ቤቴ እንጂ እንደ ጎረቤቴ አልበላም። ከሰው ጋር ደግሞ የምንፎካከር ከሆነ በተለይ ሙስተሂድ ነገሮች እንትን አይሉም። በቃ በራሳችንም ማሳመን አለብን። ለነገሮች ኪሴን ነው የማየው። እኔ ያለኝን ጎኔን አይቼ እንደ ጎኔ ነው ማድረግ ያለብኝና እንደ ጎናችሁ አድርጉ። ጨርሱ። ማሟላት ያለባችሁን አሟሉ። እና ይሄን ልል የቻልኩት ምንድነው? በቃ አሁን ባለሁበት ታይም እና አሁን ባለሁበት እዚህ ባለሁት እንትን እዚህ ቤት እያየሁ ስለሆነ ነው ሁሉ ነገር። እኔ አሁን የሆነ ነገር ጎሎ ማለት ነው ልጅቷን የሆነ ነገር የለም እንደዚህ አምጭ ስላት ኢንሻአላህ ሂጂ ራትብ ባዴን ብሽትር ኢንሻአላህ ሂጂ ምናምን ትላለች። አንዳንዴ ካላቸው እኮ ይገዛሉ። ግን በቃ የቤት ጓዳው ማለት ነው ብዙ ወጪ እንዳለው ነው የተረዳሁት። በቃ በራሴ በቃ የተረዳሁት ያንን ነው። በቃ አእምሮዬ ላይ እየሳልኩት ማለት ነው። አሁን እኔም ሂጄ እዛ ሂጄ ያው ለምሳሌ እኔ የሚገጥመኝ እንደዚህ ነው። በቃ ይሄ ካልተሟላ እንደዚህ ምናምን ያው መኖር ያለበት ነገር መኖር አለበት። ዋና የሚባሉ ነገሮች እና እነዛን ነገሮች ሀሳብ ውስጥ አስገቡ። መስራት ያለባችሁን ስሩ። ማሟላት ያለባችሁን ደግሞ እንዳቅማችሁ እያሟላችሁ እየሰራችሁ አስተካክሉ ማለት ነው። አንድ ሰው ሰርቶ ለፍቶ ደግሞ የልፋቱን ውጤት ሲያይ ደስ ይላል። እኔ ሰርቼ ደክሜ የደከምኩበትን ውጤት ሳይ ደስ ይለኛል። ሀታ ለው እዚህ እንኳን ሆነን አሁን የሆነ ስራ በቃ ሰርተን ስርት አድርጋችሁ ያንን ስራ በቃ አጠናቃችሁ ጭርስ አድርጋችሁ እረፍ ስትሉ የሆነ ሰላም አይሰማችሁም? እንኳንስ አይደለም ይሄን ያህል አመት ለሆነ ነገር ላይ ለሆነ አላማ እየለፋን እየደከምን ጉልበታችንን ልጅነታችንን
ብዙ ነገር ነው እኛ አረብ ሀገር ያለን ሴቶች መስዋዕት የምናደርገው የምር ማለት ነው። ልጅነታችንን እዚሁ ጨርሰነዋል። ጉልበታችን በቃ እርሜያችን በቃ ሁሉ ነገራችንን እየነጎደ እየሄደ ነውና ያ ነገር ደግሞ እንዳለ ሆኖ ደግሞ የደከምን ደክመን የለፋንን ለፍተን ጥሩ ውጤታማ መሆን አለብን። ውጤት በቃ የሆነ ሰርተነው አመርቂ ነገር ላይ መድረስ አለብን። አላህ ያሰብነውን ያለብነው ሁሉ ሲያሳካልን ያው ብዙን ጊዜ ያው አንዳንዴ ስራም በማጣት ነው ብዙን ጊዜ ጊዜያችን እንትን የምንለው። እርዚቃችን አላህ ይክፈትልን እላችኋለሁኝ ያ ጀማዓ። እንዲህ እያለን እዚህ ደርሰናል። ለካሜራዬ ጥራት ይቅርታ። ካሜራው መብራቱ በጣም አንዳንድ ቦታ ገና ስላልተጨራረሰ ያው እንዳልኳችሁ አዲስ እንትን ነው። ይኸው እዛ ጋር ባዶ አለውና ገና አላለቀለትም እና ሙሉ ለሙሉ ወለል ያለ አይደለም እንትኑ ማለት ነው። እና ካሜራው ጥራት የለውም። እንትኑ ራሱ መብራቱ ጥራት ቢኖረው ወለል ያለ ቢሆን እንትን ይላል እና ጨልም ብሎብኛል ማለት ነው። እንደዛ ነው። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።